እናቷ ኑሮ ከብዷት ኑሮ ለማሸነፍ አረብ ሀገር ስትሄድ እሷ ሰው ቤት ለማደግ የተገደደች እናም ሰው ቤት ጨክና አድጋ እናቷ ከሳውዲ አረቢያ ስትመለስ ኑሮአችን ይስተካከላል ስትል እንደገና የድህነት ህይወት የገጠማት የሚያፈስ ቤት ውስጥ እየኖሩ እንዲሁም እናቷ ከአረብ ሀገር ተመልሳ ሻይ ቡና መስራት የገባች ከሷ ጋር አብራ ሻይ ቡና ከመስራት ተነስታ አሁን ላይ በቲክቶክ ፕላትፎርም ላይ እውቅናን ከማግኘት እንዲሁም ደግሞ ሚሊዮን ብሮችን እየሰራች የምትገኘው ለራሷ ሚሊዮን ብሮችን አጥታ ቅንጡ መኪና የገዛች ለናቷም ቅንጡ ቤት የሰራች ህሊና አያሌው ማናት የሚለውን እንዴትስ እዚህ ደረሰች የሚለውን ሙሉ የህይወት ታሪኳን አስቃኛችኋለሁ። በደንብ ከዚህ ስለምታተርፉ እንዳያመልጣችሁ ሙሉ ቪዲዮን ተመልከቱ፣ አብራችሁን ቆዩ። አሁን ላይ ብዙ ቤተሰብ ያለው ሰው እንዲሁም እርዳታ የሚሰጠው ሰው እንኳን ለመለወጥ በሚከብድበት በዚህ ጊዜ ላይ ህሊና አያሌው ግን ከምንም ተነስታ ትልቅ ቦታ እንዲደረሰች ካላችሁኝ ህሊና አያሌው የተወለደችው አዲስ አበባ ላይ ሲሆን እናትና አባቷ በጥሩ ሁኔታ ላይ እያሳደጓት ነበር። ነገር ግን አባቷ ረጅም ርቀት ሹፌር እናም ሀገር አቋራጭ ስለሚሄድ ረጅም ጊዜያቶችን አመታት 2-3 አመታቶችን በሌላ ቦታ ስለሚያሳልፍ ይህ ደግሞ በቤተሰባቸው ላይ ጫና ስለፈጠረ እናትና አባቷ ይለያያሉ። ለእናቷ ብቸኛ የሆነችው ህሊና አያሌው እናቷ ጋር ለማደግ ግዴታ ውስጥ ትገባለች። የህሊና አያሌው እናትም እሷን የማሳደግ ግዴታ ውስጥ በመግባቷ መስተንግዶ እየሰራች አንዳንዴም ደግሞ ሌላ ሰዎች ቤት እየሄደች ጽዳት እየሰራች ኑሮ መግፋት ይጀምራሉ። ነገር ግን ሁኔታዎች ባሉበት ሁኔታ አይቀጥሉም። ምክንያቱም ኑሮ እየተወደደ ነገሮች እየከበዱ ይሄዳሉ። ነገር ግን ደሃ ገቢው እየጨመረ ስለማይሄድ ይህ ነገር ይከብዳትና እሷ ወደ አረብ ሀገር ሄዳ ኑሮ ለማሸነፍ ልጇንም ለማሳደግ ትወስናለች። እናቷም ወደ አረብ ሀገር ትሄዳለች። እናቷ ወደ አረብ ሀገር ስትሄድ ህሊና የማደግ እጣ ፈንታዋ የወደቀው እሷ መስተንግዶ ስትሰራበት ወይም እናቷ መስተንግዶ ስትሰራበት የነበረበት ቤት ባለቤት ጋር ይሆናል። እናም ህሊና እዛ ለማደግ ስትገባ ብዙ ነገሮችን አግኝቻለሁ ብላም ተናግራለች። እዛ ፈረንጆችም ይመጣሉ፣ ልብስም በሚገባ አገኛለሁ፣ ጥሩ ትምህርት ቤትም ገብቻለሁ ብላ ተናግራለች። እና እያለች ለረጅም ጊዜ እዛ ካደገች በኋላ ከ7 አመቷ ጀምሮ ማለት ነው እዛ ከኖረች በኋላ እናቷ ከትንሽ ጊዜ በኋላ ትመለሳለች። እናቷ ስትመለስ ጥሩ ህይወት እንኖራለን ነገሮችም ይስተካከላሉ ብላ አስባ ነበር። ነገር ግን በጭራሽ አልሆነም። እናቷ አረብ ሀገሩና እሷን ለማሳደግ ብር ስትልክ ስለነበረ ብዙም ብር ይዛ አልመጣችም። እናም ተመልሳ ሻይ ቡና መስራት ትጀምራለች። እናም ሻይ ቡና እየሰራች ነገሮችን ማስተካከል ነገሮችን መግፋት ይጀምራሉ። በዚህ መሃልም እሷ ወደ ዩኒቨርሲቲ ትሄዳለች። እሷ ዩኒቨርሲቲ ሄዳ ነገሮች ግን ቀላል አልሆኑላትም። ምክንያቱም እናቷ ሻይ ቡና እየሰራች የምትልክላት ብር እዚህ ግባም የሚባል አልነበረም እና ዩኒቨርሲቲ ያለው ወጪ ብዙ ስለነበረ እናም ያን ነገር ደግሞ ማለፍ ስለከበዳት ስራዎችን እዛው መስራት ትጀምራለች። ከድሬዳዋ በርካሽ እቃዎችን እያመጣች መሸጥ ትጀምራለች። እንዲሁም የተለያዩ ስራዎችንም በጎን ለጎን እየሰራች ትምርቷን መማር ትቀጥላለች። እሷ ምንድነው የተማርሽው ተብላ ስትጠየቅ አካውንቲንግ ኤንድ ፋይናንስ ነው የተማርኩት ብላለች። እንዴት ይሄን መረጥሽ ተብላ ስትጠየቅ እናቷ ባንክ በራንዳ ላይ ሻይ ቡና ትሰራ ነበር። እናም ባንክ የሚሰሩ ሰዎች አካውንቲንግ አሪፍ ነው ያበላል ብለው ይነግሯታል። እናም ልጄ ጥሩ ቦታ ትደርሳለች ጥሩ ነገርም ያበላታል ብላ በማሰብ እናቷ አካውንቲንግ ኤንድ ፋይናንስ ተማሪ ብላ ትነግራታለች። እናም ይህንን ተቀብላ ልጇ እናቷን ለማስደሰት ስትል ድሬዳዋ ዩኒቨርሲቲ ሄዳ በአካውንቲንግ ኤንድ ፋይናንስ ትመረቃለች። ጎን ለጎን ስራ እየሰራች እንዲሁም ትምርቷን እያጠናከረች እናቷ ምትልክላትን ብር ያብቃቃች ጎበዛና ጠንካራዋ ህሊና አያሌው በአካውንቲንግ ኤንድ ፋይናንስ ከድሬዳዋ ዩኒቨርሲቲ ትመረቃለች። እናቷንም ታኮራለች። እናም በቃ እናትየው አረፍ ጥሩ ቦታም ልጅ ይደርሳለች ተመረቀችልኝ ብላ ሳታበቃ ህሊና አያሌው አዲስ አበባ መታ ምንም አይነት ስራ ማግኘት አልቻለችም። ብዙ ቦታዎች ሞከረች፣ ብዙ ነገሮችንም ጣረች፣ አልቻለችም። እናም በአካውንቲንግ ኤንድ ፋይናንስ ከድሬዳዋ ዩኒቨርሲቲ ዲግሪ ይዛ ህሊና አያሌው እናቷ ጋር ሻይ ቡና መስራት ትጀምራለች። ለሰዎች ቡና መቅዳት ሻይ መቅዳት ትጀምራለች። እናም በዚህ መሃልም አርቲስት የመሆን ትልቅ ፍላጎት የነበራት ህሊና አያሌው ጎን ለጎንም ይህ ነገርን ትሞክራለች። ህሊና አያሌው አንድ ፖድካስት ላይ ቀርባ እንደተናገረችው ከሆነ
የተለያዩ አርቲስቶች ጋር በፌስቡክ እጽፍ ነበር። ብዙ ሰዎች ጋር ሞክሬያለሁ። ብዙ ሰዎች ጋር እንዳለ ያልጻፍኩት አርቲስት ካለ ጠይቅኝ። ፌስቡክ ላይ ብዙ ቦታዎች ላይ ለአርቲስቶች ጽፌያለሁ። እኔ ጎበዝ ነኝ፣ አብረን እንስራ፣ እድል ብትሰጡኝ ብዙ ነገሮችን እኔ አስተካክላለሁ ብላ ፌስቡክ ላይ ብትጽፈም ማንም የሚቀበላት አላገኘችም። የተለያዩ ቦታዎች ላይም ስለ ትወና ለመማር ገብታ ብሔር ብሔረሰቦች የሚል መዝሙር ላይ ሁሉ የገባችው ህሊና አያሌው ብዙ ነገሮችን በትወና ሞከረች፣ ግን አልተሳካላትም። ነገር ግን አንድ ቀን ላይ ብቅ ያለ ስራ ታገኝና ወደዛ ትቀላቀላለች። እሱም ማዘጋጃ ላይ ሰዎችን ማደራጀትና የተለያዩ ስራዎችን መፍጠር የሚል ስራ ነበር። እናም በዛ 2100 ብር እየተከፈላት መስራት ትጀምራለች። እናም ይህ ነገር ግን ጠብ የሚል ነገር ስላልነበር ጎን ለጎን ብዙ ስራዎችንም ትሰራ ነበር። ቦንዳ ያመጣች ታሸጣለች። የተለያዩ ሻይ ቡናዎች ላይም ትሰራለች። እናቷንም ታገዛለች። እየሄደች ደግሞ ቢሮም ትሰራ ነበር እና ይህ ነገር ጠንካራ ሰራተኛ እንድትሆን ረድቷታል። ነገሮችንም አስተውላ በአስተውሎት እንድትሰራም ረድቷታል። እና ህሊና አያሌው የ2100 ብር ደሞዝ ተከፋይ ሆና መዘጋጃ ላይ ሰዎችን ያደራጀች ስራ እየሰራች መግፋት ትጀምራለች። እናም እያለች ቦንዳ ቤት ከድሬዳዋ አምጥታ መሸጥ ጎን ለጎንም ትጀምራለች። ይህ ነገር አሪፍ እየሆነላት አንድ ቀን ግን ሉዓል የምትባል ቲክቶከር ትመጣና እሷ ቦንዳ ቤት ላይ ቦንዳ ትገዛታለች። እናም በዛ መሃል እየተዋወቁ እየተግባቡ ነገሮች አሪፍ የሆኑ እንዲሁም ጓደኛ የሆኑ ይሄዳሉ። ሉዓል ታዋቂ ቲክቶከር ነበረችና ብዙ ቲክቶከሮችንም ታስተዋውቃታለች። እናም በዚህ መሃል ግን እሷ ህሊና አያሌው ቲክቶክ የመጀመር ምንም ፍላጎት አልነበራትም። እሷ አርቲስት የመሆን ፍላጎት ስለነበራት ቲክቶክ ላይ መታየትም አትፈልግም። ነገር ግን እነ ባምቢ ሀበሻን ተዋወቀች፣ እነ ሀያትንም ተዋወቀች እና ሉዓልንም ተዋወቀች። እነሱ ቲክቶክ ይሰራሉ፣ ህይወታቸውም እየተቀየረ እንደሆነ ታያለች። እናም ይህ ነገር እሷ ለምን እኔ አልጀምርም፣ ለምን ወደ ኋላ ቀራለሁ የሚል ስሜት ይሰማትና ሊፕሲንግ ወይም በሙዚቃ እየዘፈነች ቪዲዮ መልቀቅ ትጀምራለች። እናም በዛ ብዙም የማይታይ ቪዲዮ ይሆንና በውስጧም በቃ ፋንሲ ህይወት ወይም ቅንጡ ህይወት ያላቸው ሰዎች ብቻ ናቸው ቲክቶክ ላይ የሚታይላቸው ብላ ማሰብ ትጀምራለች። ነገር ግን ተስፋ የማትቆርጠው ህሊና አያሌው የራሷን ህይወት ኑሮዋን ቦንዳ ልብስ ለመሸጥ ብላ ትልልቅ መዳበሪያዎችን ልብስ ተሸክማ ስትሄድ የሚያሳይ ቪዲዮ እንዲሁም ድሃ ቤቷን እንዴት ለመለወጥ እየሞከረች እንዳለች የሚያሳይ ቪዲዮ በቭሎግ መልክ ትለቃለች። እሱ ቪዲዮም ቫይራል ይወጣል፣ በመቶ ሺዎች ይታያል፣ ብዙ ጥሩ ኮሜንቶችንም ታገኛለች። በዚህ መሃልም ደስተኛ የሆነችው ህሊና አያሌው ደስታዋን ለሷ እንደ ልቧ ትነግረውና በመቀጠልም የተለያዩ ቪዲዮዎችን በተደጋጋሚ መልቀቅ ትጀምራለች። በተደጋጋሚ የምትለቃቸው ቪዲዮዎችም ተቀባይነት ያገኛሉ። ይህ ደሃ ሰው ቲክቶክ ላይ አይታየላትም የሚለውን ሐሳቧንም ይቀርፍላታል። እናም በተከታታይ ያለማቋረጥ ቪዲዮዎችን መልቀቅ ትጀምራለች። ኦንላይን ላይም ታዋቂ ትሆናለች። ልብሶችንም መሸጥ ትጀምራለች። እናም እንደዚህ ያለች 3 አመታቶችን ከሰራች በኋላ እሷ ስትገባ 2100 ብር የነበረው ደሞዝ ወደ 5000 ብር ወይም ወደ 5500 ብር ከፍ ይልላትና ከዛ ግን ስራዋን ለቃ የግል ስራዋን መስራት ትጀምራለች። እናም ሶሻል ሚዲያ ላይ እውቅናን እያገኘች ታዋቂነቷም እየጨመረ ገንዘብም እያገኘች ትመጣለች። እሷም አትሰንፍም። ለሊት ተነስታ ብዙ ስራዎችን ትሰራለች። ቦንዳ ልብሷን ትሸጣለች። ሶሻል ሚዲያ ላይ ቪዲዮ ትቀርጻለች። እንዲሁም ብዙ ስራዎችን እናም እያለች ብሮችን ማግኘት ስትጀምር እሷ በ2100 ብር እንዴት ቆጥቦ መኖር እንዳለባት የምታውቀው ህሊና አያሌው ብዙ 100,000 ብሮች ሲመጡላት ማኔጅ ማድረግ አልከበዳትም። እናም የምታገኘውን ገንዘብ ኢንቨስት እያደረገች ገንዘቧን ማባዛት ትጀምራለች። እናም በዚህ መሃል ህሊና አያሌው ህይወቷ ሙሉ ለሙሉ ይቀየራል። እናቷና እሷ የሚኖሩበት የሚያፈሰው ቤትን እያሳደሰች ቪዲዮ ሁላ ትለቃለች። እናቷም በጣም በሷ ትኮራለች። ህይወቷ ሙሉ ለሙሉ መቀየሩን ማይታ ታመሰግናታለች። እናቷ የምትኖረው የሚያፈስ ቤት ውስጥ ነበር፣ እሷም እንደዚሁ። እናም ተመርቃ መታ ዲግሪ ይዛ ሻይ ቡና ከእናቷ ጋር ስትሰራ ብዙ ሰዎች ይነቅፏት ነበር። እንዴት አንቺ ዲግሪ ይዘሽ እንደዚህ አይነት ቦታ ላይ ትሰሪያለሽ ይሏታል። ነገር ግን እሷ የወደፊት ህይወቴን እኔ ቀድሜ አይቼዋለሁና ምንም አያገባችሁም
ትላለች። ፖድካስት ላይ ቀርባ ስትናገርም እኔ አሁን ያለሁበት ህሊናን ቀድሜ አይቻታለሁ። በጣም ሀብታም ገንዘብ ያላት እንዲሁም ደግሞ የተትረፈረፈ ህይወት ያላትን ሴት ቀድሜ አይቻታለሁ እና አሁን ያለሁበት ሁኔታ የወደፊቱን ስለማይቀይርብኝ አሁን ብለፋ ለወደፊት ጥሩ ህይወት እንደምኖር ስለማቅ ምንም አይመስለኝም ብላ ተናግራ ነበር አንድ ፖድካስት ላይ ቀርባ። እናም እሷ ይህ ነገርን ካስተካከለች በኋላ የእናቷን ቤት ታሳድሳለች። የእናቷንም ቤት ጥሩ ካረገች ጥሩ እቃ ጥሩ ሶፋ ጥሩ ቤት ከሰራችላት በኋላ ወደ ራሷ ህይወት ትመጣለች። አሁን ላይ ከ5 ሚሊዮን ብር በላይ የሚያወጣ ቅንጡ መኪና ገዝታ አዲስ አበባ ላይ የምትንሸራሸር በወር ከ100,000 በላይ በትንሹ እንዲሁም እስከ ሚሊዮን ብር በአንድ ኮንትራት የምታገኘው ህሊና አያሌው የምትፈልገውን ህይወት የኖረችና እንዲሁም ደግሞ ቅንጡ ህይወቷን ያሳካች ያለማንም እርዳታ ትልቅ ቦታ የደረሰች ትልቅ ምሳሌ ናት። እናም አሁን ላይ ምንም የሌላችሁ ማንም ደጋፊ የሌላችሁ ሰዎች ይህንን ታሪክ ሰምታችሁ ከምንም ተነሳችሁ እዚህ እንደምትደርሱ የሚያሳይ ታላቅ ቪዲዮ ነውና ይሄን አይታችሁ ተምራችሁ ህይወታችሁንም ለመቀየር ተነሱ እያልኩኝ ይሄን አስኩዬ ኢቲ የሚሊዮን ዩቲዩብ ቻናል ሰብስክራይብ አድርጉ እያልኩኝ ሙሉ ቪዲዮን ስላያችሁ አመሰግናለሁ። ደህና ሰንብቱ።